ሙስሊም አድርጎ ማየት የመሰለ ነገር የለም። አይደለም ሙስሊም እኮ ካፊሮችም ራሳቸው አድገው ሲራብ ሲጠማ ማንንም አንፈልግም። እስልምና ለሁሉም ነው የመጣው ብለን እስካልን ድረስ አቃፊ እንጂ ሰላም ነቃፊ አይደለም እስልምና፣ አካታች እንጂ አግላይ አይደለም እስልምና። ስለዚህ ሁሉንም የሚያቀፍ ነው ያለው። ማንኛውም ሰው መራብ መጠባት የለበትም። አይደለም ከሰው አልፎ እንስሳት ጋር የሚሄድ ነው እስልምና። ከእንስሳት አልፎ እጽዋት ጋር ይሄዳል። እጽዋትን እናንተ ለዕለት ምግባችሁ የምትበሉት ምግብ ካልሆነ በስተቀር ዝም ብሎ ያለ አግባብ ያለ ምክንያት መቅጠፍ ራሱ የቂያማ ቀን ያስጠይቃል። እንስሳትን ራሱ ቢላዋ ስለት ባለው ነው ራሱ የምታርዱት። ገዝግዛችሁ አሰቃይታችሁ ማረዱ ራሱ ያስጠይቃል። እንስሳትን ያለ አግባብ መግደል፣ ያለ ዑዝር መግደል ምናምን ያስጠይቃል። ኢቨን እንኳን ራሱ ምግብ ካለ ኢስራፍ እንዳይደረግ ተብሎ ምንድን ነው የሚደረገው? በኢስላም ይላሳሉላ። በዚህ ደረጃ ለምግብ የሚጠነቀቅ ሃይማኖት ለሰው ልጆች ደግሞ በጣም ይጠነቀቃል ማለት ነው። ከሰው ልጆችም በላይ ከእንትንም ከምግቡ በላይ ደግሞ ለአታክልት እንጨነቃለን። ከአታክልት በላይ ደግሞ ለእንስሳት፣ ከእንስሳት በላይ ደግሞ ለሰው፣ ከሰው በላይ ደግሞ ለሙስሊም ወንድሞቻችንና እህቶቻችን ማለት ያው ላኢላሃ ኢለላ ነው የጀነት የሚሆነው። ጀነት ውስጥ የአህሉል ጀና የሚባሉ ሰዎች ውስጥ መካከል አንድ ሰው መጥቶ ሲገባ የገባውን ሰው ከጎኑ ሊኖር ይገባል ለማለት ፈልጌ ነው።